እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት ዘ ቢሊቨር ኢዝ ናት ፐርፌክት። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራት አይታላችሁ በነጋቱ። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት ዘ ቢሊቨር ኢዝ ናት ፐርፌክት። እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ሴዶ በጣም ነው የምናመሰግነው፣ እንወዳለን። የምር እንዲህ በቃ ፐርፌክት የሆነ መልስ ትሰጣለህ ብዬ አልጠበቅኩም ነበር። እኔ የእውነት እንደዚህ ትክክል ነኝ። በቃ you are right Islam is perfect። እስልምና መቼም ፐርፌክት ነው፣ ድሮም ፐርፌክት ነው፣ ዛሬም ፐርፌክት ነው፣ ነገም ፐርፌክት ነው፣ ይቀጥላል። በቃ if I make a mistake do not blame Islam but blame me። ያ የሆነ ሚስቴክ ሰራ ካየኸኝ እስልምናን ሳይሆን እኔ ነኝ መጠየቅ ያለበት፣ እኔን ነው እንጂ ስለኔ እኔን ነው መጠየቅ ያለበት። በቃ ሪሊ ይሄ ትክክል ነው። በቃ 100% 100% ትክክል ነው። yes በቃ ታሸንፋለህ ውድድሩንም። በነገራችን ላይ ይሄ ነገር ወጥመድ ነው የተዘጋጀለት፣ ለሰዶ የተዘጋጀለት ወጥመድ ነው እንጂ ዝም ብሎ እንዲሁ እንደዋዛ የተነሳ ጥያቄ አይደለም። አስባችሁታል? ይሄ ወጥመድ ነው፣ እዚህ ውስጥ እንዲወድቅ ነው። አሁን ስለ ሃይማኖት ሪሊ በቃ ይሄ ሰዱ አመላላስ ራሱ በጣም ፐርፌክት ነው። እኔ አደንቀዋለሁ የምር። ምክንያቱም የማንንም ሃይማኖት ሳይነካ በቃ የራሱን በስርዓቱ መልሱን ቁጭ ያደረገለት አለቀ። ግን የታሰበለት ምን እንደሆነ ታውቃላችሁ? ሴዱ በዚህ በችኩልነቱ የሌሎችን ሃይማኖት አንቋሾ ወይም ደግሞ የሆነ ከሱ የማይጠበቅ ነገር ከሃይማኖቱ የማይጠበቅ ነገር ተናግሮ ከዛ ምን ሊሆን ነው? መንጋ የሆነ ግሩፕ ተፈጥሮለት ሃይማኖታችንን ነካ ምናምን በሚል የሆነ ግርግር ተፈጥሮ በዛ መሃል ምን ሊፈጥሩ እንደሆነ ገብቷቸዋል። በዛ መሃል ውድድሩንም እንዲሸነፍ ነው ሐሳቡ የመጣለት እንጂ ጆኒ ዝም ብሎ ከመሬት ተነስቶ ጥያቄውን እንደዛ አይደለም የጠየቀው። እኔ ሲመስለኝ እንደዚህ ነው። እና ሴዶ የመለስክበት ወይም ደግሞ የሄድከው መንገድ በጣም ፐርፌክት። በቃ እኔ እንደውም ሴዶ እንዲህ ጎማ ምናምን ሲመታ እንዲህ ምናምን ሲጮክል ሳየው በቃ እንዲህ ረጋ ብሎ ራሱ መልስ ይሄን የመሰለ መልስ ይሰጣል ብዬ አልጠበቅኩም ነበር። አሜዚንግ ሴዶ፣ በጣም አደንቃለሁ። ጀግና ነኝ። በቃ ያ እስልምና ልክ ነህ። ሰው ልጅ ሁሌም ወንጀለኛ ነው፣ ወንጀል ሊሰራ ይችላል። ያ ግን እስልምና አይደለም መጠየቅ ያለበት፣ ሰውየው ራሱ ነው ለወንጀሉ የሚጠየቀው። እና የመለስከው መልስ እኔ ተመችቶኛል። እስቲ እንደኔ የተመቻችሁ ካላችሁ ለሴዶ የምትሉት ካለ ጀግና ነህ ሴዶ፣ ታሸንፋለህ። ያው መልካም ውድድር እላለሁ።